አሰላሙ አሌይኩም ወረህመቱላህ ወበረካቱ። እንዴት ናችሁ ውድ የዩቱብ ተከታታዮች? እኔ ያለው አልሐምዱሊላህ። እስኪ እኔ ለዩቲ አድናቆት ነው ዛሬ መግለጽ የምፈልግ ማለት ነው። ዩቲ ማለት ከብዙዎች ቲክቶከሮች በፊት እሷ ነበረች አንደኛ ማለት ነው። ድሮኔ ጀመረች፣ በጣም የቆየች ናት እና ሰው በኮሜንት ምን እንደሚል አሁን በዚህ በቲክቶክ አዋርድ ገንዘብ እኮ ከተሰራ እኮ ነገ ይገኛል እኮ። ብቻ ግን መጥፎ ንግግር በጣም መጥፎ ነው። ኮሜንት እየገባችሁ ብታዩ ወላሂ በቃ እንዳለ በጣም ነው የሚያናድዷት። እኮ ለምን እንደሆነ የሴቶች ተምሳሌት ምርጥ ማለት ነው ዩቲ ናት። የሴቶች ተምሳሌት ናት። በጣም ተምሳሌት፣ በጣም ጠንካራ እንዲሆን የሰው ልጅ ጠንካራ እንዲሆን በቃ እንደዚህ ብላ ባትመክርም ማለት ነው ከሷ እያያችሁ መረዳት ትችላላችሁ። ሰው ምን ያደርጋል መጥፎ ነገር መናገር። እኔ በጣም ነው የሚገርመኝ ግን ወላሂ ላዚም ሰው አይዞሽ፣ ተበረታች፣ በርቺ፣ አይዞሽ፣ በርቺ የኛ ጀግና ሴት በመሆኗ ብቻ ሳይሆን ሴትም ወንድም ዛሬ አንዱ ሆኗል። ግን በቃ አይዞሽ በርቺ ቢባል ችግር የለውም። በጣም ነው የሚገርመኝ ግን እንደው በጣም ማለት ነው እንዲ ያረቢ በቃ የኮሜንቱ ሱብሃንአላህ። እስኪ ወደ እሷ ቪዲዮን አሁን እስኪ እንግባ። እስኪ ምንም ያህል በጣም ደካማ በሆነም እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላውቅምና አልሐምዱሊላህ ረቢል ዓለሚን። በዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን። በየቀኑ ቢለቅምብን እናድራለን። እንዲያ የምንኖረው በረሕመቱ ጀነቱን የሚሰጠን አላህ በረሕመቱ በዝነቱ ምኑ ሐቁን ከፍለ ለረብል ዓለሚን ይህ ሁሉ ረሕመት አውርዶልን ምኑ ልንከፍለው ነው እሱን ጀነት የምንጠይቀው? በዚህ ጌታዬ እንደው ስላዘዝከን እንሰግዳለን፣ ጀነቱን በአንተ ረሕመት እንከጅላለን እንጂ ብዙ የሚጠበቅበት ሰዎች ምንም ያህል በጣም ደካማ በሆነም እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላውቅምና አልሐምዱሊላህ ረቢል ዓለሚን። በዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን። በየቀኑ ቢለቅምብን እናድራለን። እንዲያ የምንኖረው በረሕመቱ ጀነቱን የሚሰጠን አላህ በረሕመቱ በዝነቱ ምኑ ሐቁን ከፍለ ለረብል ዓለሚን ይህ ሁሉ ረሕመት አውርዶልን ምኑ ልንከፍለው ነው እሱን ጀነት የምንጠይቀው? በዚህ ጌታዬ እንደው ስላዘዝከን እንሰግዳለን፣ ጀነቱን በአንተ ረሕመት እንከጅላለን እንጂ ብዙ የሚጠበቅበት ሰዎች ያህል በጣም ደካማ በሆነም እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላውቅምና አልሐምዱሊላህ ረቢል ዓለሚን። በዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን። በየቀኑ ቢለቅምብን እናድራለን። እንዲያ የምንኖረው በረሕመቱ ጀነቱን የሚሰጠን አላህ በረሕመቱ በዝነቱ ምኑ ሐቁን ከፍለ ለረብል ዓለሚን ይህ ሁሉ ረሕመት አውርዶልን ምኑ ልንከፍለው ነው እሱን ጀነት ደግሞ ወላሂ የሆነ ቪዲዮ ስትሰራ ምንም ነገር ስትሰራ አልሐምዱሊላህ ረቢል ዓለሚን ያ አላህ አልሐምዱሊላህ ምንም ያህል በጣም ደካማ በሆነም እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላውቅምና አልሐምዱሊላህ ረቢል ዓለሚን። እኔ እራሱ በጣም እዚህ ላይ እንበይን የምትወላሂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን።
እና ሰብስክራይብ አድርጉ ውዶች፣ ሰብስክራይብ ጠይቁ። ያላ